እኔ እኮ ነኝ። አውቃለሁ። አትንኪ፣ ልቀቅኝ። አትንኪ። አንዱ የረከስ ነው ይበቃናል። ቆይ አሁን እኔ እንዴት ነው ሰው? ሲጀመር እሷ እህትሽ ሳትሆን ጠላትሽ ነች። ቆፍራ የቀበረችሽ። ምን? አዎ፣ ከህይወትሽ ካላረቅሻት ትገልሻለች። ቢኒ ተረጋጋ። ከዚህ በኋላ መቼም መረጋጋት የምንችል አይመስለኝ። እሺ ምን አርጋህ ነው ንገረኝ። ራስሽ ጠይቂያት። ሁሉም ነገር በእድል የተቀነባበረ ጉዳይ ነው። ካስተዋልሽው ከእሷ ጋር ሄዶ ከመጣ በኋላ ነው እንደዚህ። ቢኒ በእናቱ አማካኝነት ከፍተኛ የሆነ ክደት ስለተፈጸመበት ራሱን በመጠጥ እየደበቀ ነው ያለው። ለከፍተኛ ድባቴም ተዳርጓል። ከእናቱ ክደት በላይ እያሳሰበው ደግሞ ከእድል ጋር ያደረበት ያ የስህተት ሌሊት ነበረ። ከእህቴ ጋራ የማይሆን እርኩሰት ፈጽም ያለው አሁን በምን ሁኔታዬ በምን ሞራሌ ነው ልንቀሳቀስ የምችለው በማለትም ከጉድፊቻ ኃላፊዎች ጋራ በመነጋገር አሁን ላይ ያለበት ሁኔታ እጅግ በሚያሳዝን ሁኔታ እንደሆነና እድልም ቢሆን ፊቱን ዙሮባት እያመነጫጨቃት ነው ያለው። እሷም ቆይ ካንተ በፊት እኮ ሌላ ወንድ አፍቅሬ አላቅም፣ ቀድሜ ምናልባትም ፍቅርን መቀበሌ እኔን እያስንቀኝ ይሆን ወይ? በዚህ ምክንያት ነው እየሸሸኛለሁ፣ አሊያስ ደግሞ ሌላ ነገር ይኖርሃል በማለት ቢኒ እንደዛ ፊቱን ስለዞረባት እየተናደደች ነው ያለችው ማለት ነው። ወይዘሮ ገነትም ቢኒ የሆነውን ነገር እንዲነግራት ስትጠይቀው ነበር። የኋላ ኋላ እንግዲህ ቢኒ በስካር ሆኖ እውነታውን አውጥቶታል። አንቺ ከሃዲ ነሽ ሮማን፣ ትክክለኛ ወላጅ እናቴ እንደሆንሽ አውቄያለሁ በማለት ነግሯታል። ሮማን እንግዲህ ይህንን ስትሰማ እጅግ በጣም ነው የደነገጠችው። ምክንያቱም ለአመታት የደበቀችው ሚስጥር ለሀብት ለንብረት ብላ በዙሪያ ጥምጥም በማደጎ አሳባ ለወይዘሮ ገነት አሳልፋ መስጠቷ ዛሬ ሁሉም ሚስጥሩ ፍርጥርጥ ብሎ ወጥቷል ማለት ነው። ወይዘሮ ገነትም እየሰማችውን ሁሉ ማመን ተስኗት በቁሟ ድርቅ ብላለች ማለት ነው። ሰላም ጤና ይስጥልን የድር ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በዚህ ድራማ ክፍል እጅግ ዛሬ የሚያሳዝኑ ነገሮች ተመልክተናል። ይኸውም ቢኒ የተፈጸመበት ክህደት፣ የእናቱ አስመሳይነትና ጨካኝነትን እንመለከታለን። እንግዲህ በባለፈው ክፍል ካቆምንበት ስንጀምር ድል እውነታውን እያወቅኩ ዝም ማለት አልፈልግም፣ ሮማን እኮ ትክክለኛ ወላጅህ ናት ስትል አስረድተዋለች። ይህን የሰማው ቢኒ በቁሙን የደነገጠው። እናም ከብዙ ማሰላሰል ከብዙ ማሰብ በኋላ ወደ ሳሎን ሄዶ ወይዘሮ ገነት ጋር እያለቃቀሰ የነበረው። እናም ምንድነው የተፈጠረው እያለም ሲጠይቃት እንግዲህ ወደ ሆኖ ሮማን መጣ። ልጅ ትክክል አትመስለኝም፣ ፊት ሁሉ ተቀይሯል፣ አይን ሁሉ ቀልቷል፣ የሆንከውን ንገረኝ። እኔ እኮ ያሳደግኩ ልጅ ስለሆንክ በጣም ነው የማስብልህ፣ በጣም ነው የማዝንልህ እና ልጄ በዚህ መልኩ ስትምሰለሰልና ስትሰቃይ ማየት አልፈልግም። ደግሞ እድል ከመጣች በኋላ የሆነ ያልሆነውን ነገር እየነገረች ከእኔ ጋር እያለያየች ነው በማለት ነበረ እየተናገረችው። ቢኒም አስመሳይና ከሃዲ ነሽ፣ አሁን ካጠገቤ ራቂልኝ ሲል ነበረ እያመነጫጨቃት ማለት ነው። ወይዘሮ ገነትም ቢኒ በተናገረው ነገር ተደናግጣ ቆይ የተፈጠረው ምንድነው ስትል ስትጠይቀው እርኩሰትን ፈጽሜያለሁ፣ አርክሳኛለች እያለ ነበረ። ከዛ ከሳሎን ራሱ መቆየት ተስኖት ተነስቶ ወደ ጉድፊቻ ቦታ እያመራው ማለት ነው። ልም ተከታትላ ቢኒን እንዲረጋጋ ያላደረገችው ነገር አልነበረም። ይሁን እንጂ አሁን ላይ ቢኒ ከምንም በላይ ከእሷ ጋር የተኛውን ስህተት እያሰበ ነበረ ሲሰቃይ የነበረው ማለት ነው። እናም እንግዲህ ወይዘሮ ገነትም ልጄ ምንድነው የሆነው እድል ምን ነግረሽ ነው እያለች ታስጨንቃት። አይስ የተደወለለት ስልክ ስለነበረ በስልክ የሰማው ሌላ ነገር ይኖራል ስትል ነው እያስረዳቻት። ድል ባትደብቂ መልካም ነው፣ ምክንያቱም እኔ በቢኒ ድርድር አላውቅም፣ በጣም የምሳሳለት ውዱ ልጄ ነው ያለችም እየነገረቻት ነበር። ታዲያ እድልም አዎ ልክ ነሽ፣ እኔ ከመጣው በኋላ ብዙ ነገሮች ቅይር ብለዋል። እናም ምናልባትም የነገሩ መንስኤ እኔ ልሆን እችላለሁ፣ ነገር ግን ነገ እውነታው ሲደረስበት ለሁሉም ነገር ታመሰግኑኛላችሁ ስትል ነበረ። እድል ነጻ እንደሆነችና እዛ ቤት እያደረገች ያለችው ስለ እውነት ስለ ማንነት ጉዳይ እየተጋፈጠችና እየተከራከረች መሆኗን ነበር ያስረዳችው። ወይዘሮ ገነትም አምንብሻለሁ፣ ግን ቤቴ ያልሆነ ጠረን እየሸተተኝ ነው፣ ምን ይሻለኛል እያለች እየተጨነቀች ነው ያለችው። ያትም በበኩሏ እድሉን ለመጠቀም እየሞከረች ነበረ። ማለትም ቢኒና እድል መጣላታቸውን ተከትሎ ምን አድርጋህ ነው? ልጅቷ የሆነ ነገር እንደነገረችህ አምናለሁ፣ ግን እሷን ሳትሰማ እኔ አብሬ ያደግኩና ከጉድፊቻ ቦታ
እህትና ወንድም ሆነን ያደግንበት ማንነታችን ይፋረደናል። ስለዚህ እኔ አንተ በዚህ ልክ ተከፍተህና ተጨንቀ ማየት አልፈልግም እያለችም አጋጣሚውን ለመጠቀም እየሞከረች ነው። ተይኝ፣ እንደውም እባክሽን የምታስብ የለኝ የምትወጂኝ ከሆነ አንድ ነገር ላስቸግርሽ እና ብቻዬን እንድሆን ብቻ ፍቀጅልኝ በማለት ነበረ ሜላትን ካጠገቡ እንድትርቅ ያደረጋት። የእውነትም ቢኒ አሁን ያለበት ሁኔታ በቃላት የሚገለጽ አልነበረም። ከአንድ ቦታ ወደ አንድ ቦታ ይከነከናል። እጅግ የተፈጠረውና የሆነውን ነገር ከአቅም በላይ ሆኖበትም ለትካዜ ተዳርጓል። ብዙ ጊዜ መኝታ ክፍል ብቻ ሳይሆን ወደ ነበረበት ቦታ እየተመላለሰ እናቴ እናት ብቻ ሳትሆን በጣም ጨካኝና ከሃዲ ናት በማለትም ለሁሉም ሰው እያስረዳ ነው ያለው። እድል የተፈጠረውን እንድትነግረኝ ይፈልጋለሁ፣ ምክንያቱም ከነገርኩ በኋላ ሁሉ ነገር ተቃይሯል በማለትም እያስረዳችሁ ነው። ይሁን እንጂ ቢኒ እኔ ያወቅኩትን ነገር ብነግርሽ ደግሞ አንቺ ከኔ በላይ ትታመሚያለሽ በማለት ነው እያስበላት ያለው። የእውነትም እድል ትክክለኛውን ነገር ብትሰማና በሱና በእድል መካከል የእህትና የእህት ልጅ መሆናቸው ከታወቀ ይህ ጥሩ ነገር እንደማይመጣ የታወቀ ነው። በዚህ ምክንያት ነበረ ለእድል ስላስበላት ነገሩን ከመግለጽ የተቆጠበው። የቀድሞ ሲንከባከባት የነበረውን ቢኒ ስላጣችው በጣም እየተጨነቀች ነው ያለችው። እናም ካጠገቡ ሆና ልታጽናናው ልታበረታታው ስትፈልግ እሷንም ተይኝ ውጭልኝ እያላት ከአጠገቡ እንድትርቅ እያደረጋት ነው። ይሄ ደግሞ ከፍተኛ ክደት እንደተፈጸመባትና አብራ ካደረች በኋላ የንቀት ስሜት እንደተሰማው አድርጋ ነው እያሰበች ያለችው። ቢኒ አሁንም የመጠጥ ታፈንታ ውስጥ ገብቷል። ቢራዎችን ደርድሮ እየጠጣ ነው ያለው። ይሄ ነገር ደግሞ ለጤናውም እጅግ አሳሳቢ ነው። የእውነት ከድባቴ በላይ ሌላ ድባቴን የሚያስከትል ነገር ነው። ለነገሮች ሁሉ መፍትሄ ከመፈለግ ይልቅ ለችግሮች ሌላ ችግር እየተደራረበ ነው ያለው። እናም ቢኒ አሁን ያለበት ሁኔታ እጅግ አስፈሪና ለወይዘሮ ገነትም እንደ እናትነት ደክማ ለፍታ ያሳደገችው ልጇ አሁን ላይ ምን እየሆነ እንደሆነ ተጨንቃለች ማለት ነው። እባክህ ልጄ አንተ መቼም ጠጥታ አታውቅም ነበረ። በዚህ ልክ ቢራዎችን ማጋጨትና መጠጣት ምን ይሉታል? እኔ ላጣህ አልፈልግም። በጣም የምወድህና የምሳሳልህ እናትህ ነኝ በማለት ወይዘሮ ገነት እየተከላከለች ነው ያለችው። በሌላ በኩል ሮማንም ቢሆን እንደ እናት እያስጨንቃት ነው። ምክንያቱም ይህን ሁሉ ያደረገችው ከስግብግብነት አንጻር፣ በሌላ በኩል ደግሞ አንድ ልጇ ሊያገኝ የሚገባው ጥቅም አለ ብላ ስለምታምን ነው። ስለዚህ እንደ እናት በመጠጥ መጥፋቱ በዚህ ልክ በድባቴ ለከፍተኛ ስቃይ መዳረጉ ጨንቃታል። ታዲያ አሁንም እድልን አንቺ ነሽ ለዚህ ሁሉ እየዳረግሽው ልጄን አሳጣሽኝ እያለች ነው ያለችው። ልጅሽን ያሳጣውሽ እኔ ሳይሆን የራስሽ ማንነት ነው። እንዴት እናት ሆነሽ ሳለ ከልጅነቱ አውጥተሽ ለእህትሽ አሳልፈሽ ትሰጫለሽ? በዛ ላይ ደግሞ በእህትሽ ትጨክኛለሽ እያለች ነው ያለችው ማለት ነው። እንግዲህ ሮማንም ቢሆን ለእድል ሌላ ችግር ነው የምታዘጋጅላት። ምክንያቱም አሁን ቀላል ነገር አይደለም የተጋለጠው የአመታት ሚስጥር በአመታት የደበቀችውና ይሆንልኛል ይሳካልኛል ብላ ያሰበችው ነገር ነው። ሁሉም ነገር ፍርስርሱ ድፍርስርሱ የወጣው። ታዲያ በዚህ እድልን የምትፋታት አትመስልም። በመጨረሻም ወይዘሮ ገነት እንዲሁም የቤተሰብ አባላት ሁሉም በተሰበሰቡበት ምንድነው የሆነው? እኔ ማንኛችሁን ላዳምጥ? ቤቴ ሰላም ርቆታል። ወይዘሮ ገነት እየጠየቀቻቸው ነው። እርስ በርሳቸው ይመላለሳሉ፣ አይገልጸውም። እናም በዚህ ሰዓት እንግዲህ ሮማን ልጄ ቢኒ ላጣህ አልፈልግም፣ እኔ እናትህ ነኝ በማለት እንግዲህ አንድ የምትናገረው ነገር እንዳላት አስፈቅዳ ስትናገር ይህኔ የቢኒ ምላሽ የነበረው አዎ አውቃለሁኝ፣ አንቺ እናቴ ነሽ፣ ትክክለኛ ወላጅ እናቴ እንደሆንሽ ተረድቻለሁ በማለት ነበረ በመጠጥ በስካር ሆኖ የተናገረው። እንግዲህ ይህን የሰማችው ወይዘሮ ገነትም ለከፍተኛ ድንጋጤ ተዳርጋ በቁሟ ድርቅ ብላለች ማለት ነው። በነገራችን ላይ እጅግ በጣም የሚያሳዝን ነገር ነው የተፈጠረው። ታዲያ ቢኒን ያሳስበው ከምንም በላይ የወይዘሮ ገነት የእናትነት እዛ ካጠገቧና ሮማን ለምን ጉዳት እንደዳረገቻትና ይህን ያህል ክፋት ከምን ድረስ እንደተነሳች ስላሳዘነውና እንዲሁም ደግሞ ከእድል ጋር የተፈጠረው ስህተት ነበረ። አሁን ላይ የማይመልሰው ነገር አግኝቶት
በይቅርታ የማይታረም ነገር እንዳጋጠመው እያሰበ ለስቃይ ተዳርጓል ማለት ነው። ለማንኛውም እንግዲህ ሮማን በቀጣይ ምን ልትፈጠር ትችላለች? የእድል እጣ ፈንታ ምን ሊሆን ይችላል? የእውነት በእድል ላይ የሚፈጠረው እጅግ ከባባድ ነገሮች ሊሆኑ ይችላሉ። አሁንም ሮማን የምትፋታት አትመስልም። ግን ከአሁኑ ጀምሮ ወይዘሮ ገነት ከቤቷ የምታርቃት ይመስላል። አሊያም ደግሞ የህግ አካላትን በማምጣት ሮማንን እንድትታሰር ልታደርጋት ትችላለች። ምክንያቱም ብዙ ነገር ነው ያሳጣቻት። በዚህ በኩል ልጅሽ ሞታለች ብላ ፎቶ ጋር እድሜ ዘመኗን እንድታነባ አድርጋታለች ማለት ነው። እንግዲህ እነዚህ ሁሉ ተደማምረው ወይዘሮ ሮማንን አሁንም ወንጀል ውስጥ የሚያስገባት ይመስላል። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ እድል ድራማ ይህንን ይመስል ነበረ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።